ተመልካቾቻችን ዛሬ እዚህ ጋር የቨርሚ ኮምፖስት ማምረቻ ማዕከል ላይ እንገኛለን። በዚሁ መድረክ የቨርሚ ኮምፖስት አመራረት ሂደትን በቅደም ተከተል 1 2 እያልን እናስጎበኛችኋለን። እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ እየጋበዝን ወደ ዋና ስራችን ከማምራታችን በፊት ይህን ቪዲዮ ለሌሎች እንዲዳረስ እና ሁሉም ፈላጊዎች እንዲጠቀሙበት ኮፒ ሊንክ ሼር በማድረግ ሁሉም እንዲታሳልፉ እጠይቃለሁ። በመቀጠል የቨርሚ ኮምፖስት አዘገጃጀት ሂደትን ከመጀመሪያ በፊት ቨርሚ ኮምፖስት ማለት ምን እንደሆነ ከቨርሚ ኮምፖስት ትርጉም እንጀምራለን ማለት ነው። ቨርሚ ኮምፖስት ማለት በአካባቢያችን የሚገኙ ከእጽዋትና ከእንስሳት የሚገኙ የተለያዩ ሸራዎችን ባክቴሪያዎችን በመጠቀም በዚህ አይነት በተዘጋጀ ሼድ ወይም የማምረቻ ገንዳ ውስጥ በመጠቀም ባክቴሪያዎችን ተጠቅመን ወደ ጠቃሚው ተፈጥሯዊ ማዳበሪያ ወይም ቨርሚ ኮምፖስት ወደሚባለው የምንቀይርበት ሂደት ይሆናል። ሂደቱም የተለያዩ ደረጃዎች ስላለው እነዚህ ደረጃዎች አንድ ባንድ ለማሳየት እዚህ ጋር እንደምታዩት ይህ የመጀመሪያ ደረጃው ይሆናል። የመጀመሪያ ደረጃ ላይ እዚህ ጋር እንደምታዩት የተለያዩ ቅጠላቅጠል፣ ሳር፣ የከብቶች እበትና የመሳሰሉ ቆሻሻዎች ከመቃጠል ይልቅ እዚህ ገንዳ ውስጥ ተጠራቅሞ ለተወሰኑ ቀናት እዚህ ውስጥ ውሃ እየተሰጠው ይቆያል። የተወሰነ ጊዜ ውሃ በኋላ ቀጥታ ውስጥ ምን ይደረጋል? ቨርሚ ወርም ወይም በውስጡ ባክቴሪያዎችን የሚይዝ የኮምፖስት ስሎች አሉ። እነዚህ ስሎች አፍሰን እዚህ ውስጥ ስነኩለት እናደርጋለን ወይም እዚህ ውስጥ እንጨምራለን ማለት ነው። እዚህ ውስጥ ጨምረን ውሃና አስፈላጊውን ነገር ምግብ የሚያስፈልገው ከዚህ ያገኛሉ። ውሃ እየሰጠን ሙቀቱን እየተቆጣጠርን በዚህ መልኩ እንከታተላለን። እዚህ ጋር የሚታዩት ጥሬ ነው። ፍሬ ቅጠል እና የተለያዩ ሻንካቸው በሁለተኛ ደረጃ እዚህ ጋር የሚታዩት ወደዚህ ይመጣል ማለት ነው። ተወሰነ ሶስት ሳምንት ባለው ጊዜ ቆይታ እዚህ ጋር ወደሚጠቀሙት አይነት ኮምፖስት ይቀየራል ማለት ነው። በባክቴሪያ አማካኝነት ይሄ በመሰባበር ባክቴሪያዎቹ በማበስበስ ወደዚህ አይነት ምርት ይቀይሩታል። ስለዚህ እዚህ ጋር እንደምታዩት ሁለተኛ ደረጃው ይህንን ይመስላል። እዚህ ጋር ሁለተኛ ደረጃውን በዚህ መልክ ካያችሁ ቀጥሎ ደግሞ መጨረሻ ላይ ያለቀለት ሶስተኛ ደረጃ ላይ ያለቀለትና የመጨረሻው ምርት የሆነው እዚህ ጋር የሚቀሩት ሙሉ በሙሉ ተዘጋጅቶ ለግብርና ለመጠቀም የተዘጋጀ ኮምፖስት ይሆናል። እዚህ ጋር በዚህ መልክ ማየት ትችላላችሁ ማለት ነው። ይሄ ሙሉ በሙሉ ያለቀለትና ቀጥታ ለግብርና ማሳ መጠቀም የምንችል መጨረሻ የተዘጋጀ ኮምፖስት ይሆናል። ይህ ኮምፖስት ተዘጋጅ እንግዲህ ሂደቱ ሳይንሳዊ ሂደት ነው። ሳይንሳዊ ሂደትን የተከተለ ስለሆነ እዚህ ጋር ናሙና አለ። ናሙና እዚህ ጋር ማየት ትችላላችሁ። ሁለት ኮምፖስቱን ዘርፎች የባክቴሪያ አይነትና የባክቴሪያ ይዘቱንና ኮምፖስቱ በውስጡ የያዘውን የማዕድን ይዘት የሚያሳይ በሰበታ የግብርና የእንስሳት ጥናትና ምርምር ማዕከልና አዋሽ መካሳ የግብርና ጥናትና ምርምር ማዕከል የተሰራ የማዕድን ይዘቱን የሚያሳይ ናሙና እዚህ ጋር ማየት ትችላላችሁ ማለት ነው። በአጠቃላይ ከዚህ ስራ ከዚህ ሂደት ጋር ተያይዞ 3 አይነት የስራ እድልን መፍጠር የሚችል በጣም
በዓለም አቀፍ ደረጃ በጣም የስራ እድል የመፍጠር አቅም ያለው ሂደት ሲሆን የስራ እድሉን ደግሞ በሶስት መልክ ከፍለን ማየት እንችላለን። የመጀመሪያው የስራ እድል የሚፈጥረው ቀጥታ ቆሻሻዎችን አጠራቅመን ባክቴሪያዎችን በመጠቀም የዚህ አይነት ቨርሚ ኮምፖስት ወይም ተፈጥሯዊ የሆነ ኮምፖስትን በማምረት ኮምፖስቱን ለተጠቃሚዎች፣ ለገበሬዎች፣ ለአምራቾች በማሸጥ ገቢ ማግኘት ሲሆን ሁለተኛው ደግሞ ቨርሚ ካልቸር የሚባለው ከዚህ ጋር ተያይዞ እንደ ሁለተኛ የስራ ዘርፍ የሚቆጠረው ቨርሚ ካልቸር ነው። ቨርሚ ካልቸር ማለት ለዚህ ሂደት የምንጠቀመውን ባክቴሪያ ሆስት የሚያደርጉ ወይም በውስጣቸው የሚይዙ ትሎች አሉ። ከነዚህ ትሎች በጣም ዋናው እና በጣም ከፍተኛ አቅም ያለው ታዋቂው ኢሲኒያ ፌቲዳ የሚባለው የትል ዝርያ ሲሆን እነዚህ ትሎች ውስጣቸው ባክቴሪያዎችን ይይዛሉ። እነዚህን እያራባን በማባዛት እነሱን ቀጥታ ለተጠቃሚዎች ይህንን ባክቴሪያ ተጠቅሞ ምርት ማምራት ለሚፈልጉት ሸጠን ገቢ ማግኘት ይቻላል። በዚህ መልኩ የገቢ ምንጭ ሆኖ የስራ ዕድልን ፈጥር የሚችሉበት ሁለተኛ ሲሆን ሶስተኛው ደግሞ ከዚህ ከመጨረሻው ከተዘጋጀው ቨርሚ ኮምፖስት ቲ የሚባለውን ከዚህ ምን ማድረግ ይቻላል ማለት ነው። በፈሳሽ መልክ ማዘጋጀት የሚቻል በፈሳሽ መልክ የሚዘጋጅ የሚረጭ ለአትክልቶች እና ለፍራፍሬዎች እንዲሁም ማሳ ላይ የሚረጭ እና በጣም በቀላሉ ማዕድንን ለእጽዋቱ መስጠት የሚችል እጽዋት በቀላሉ ማዕድንን በቀጥታ ማግኘት የሚችሉበት ቨርሚ ኮምፖስት ቲ የሚባለውን ከዚህ ከኮምፖስቱ ከደረቁ ኮምፖስት በፈሳሽ መልክ ማዘጋጀት የሚቻልበት ሶስተኛው የስራ ዕድል አይነት ይሆናል። ስለዚህ በአጠቃላይ ስለዚህ እና ሌሎች ከዚህ ጋር የተያዙ የስራ ዕድሎችንም እንዲሁም የግንዛቤ አገልግሎትን እንዲሁም የስራ ዕድልን በማሰልጠን ተሰማርታችሁ የስራ ዕድላችሁን በመፍጠር በዚህ ረገድ የገቢ ምንጫችሁን መፍጠር የምትፈልጉ ሁሉ እዚህ ስክሪኑ ላይ የሚታየው መጨረሻ ላይ የሚታየው ስልክ ቁጥር ደውላችሁ ልታገኙን ትችላላችሁ። ለበለጠ ሀሳብና አስተያየት ኮሜንት ላይ አስቀምጡልን። በቀጣይ ደግሞ ይህንን ከዚህኛው ቨርሚ ኮምፖስት እንዴት ቨርሚ ኮምፖስት ወይም ፈሳሹን ማዳበሪያ ማዘጋጀት እንደሚቻል በቀጣዩ እናቀርብላችኋለን። በዛ እስክንገናኝ ሁላችሁም መልካም ቆይታ ይሁንላችሁ።